ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድ የዓለም ወይን ቤተሰቦች እንደምን ከርማችሁልኛል? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ውዶቼ እንደ ሁልጊዜው ስለምታደርጉልኝ የላይክ እና የሼር የሰብስክራይብ ድጋፍ እጅግ አድርጌ አመሰግናችኋለሁ ማለት እፈልጋለሁኝ። እንዲሁም ደግሞ ለቤት አዲስ የሆናችሁ ካላችሁ ዓለም ወይን ሰርቲ እየገባችሁ ቪዲዮዎችን በማየት ከወደዳችሁት ለወዳጅ ዘመዶቻችሁ ሼር በማድረግ አግዙኝ ማለት እፈልጋለሁ። በመቀጠል መንግስት ወይም የህግ አካላቶች አሁን እያደረጋችሁት ያለው የምርመራ ስራ በሀገራችን ላይ በእውነት በርቱ፣ ቀጥሉ። እውነትም መንግስት ህዝቡን ማዳመጥ ጀምሯል፣ ህጎቹም እየተስተካከሉ ነው ለማለት ያስደፍራል እና በርቱ ይበልላለሁኝ። በመቀጠል ስለ 3 ነገሮች መነጋገር እፈልጋለሁ። አንደኛው ስለ ሴት እግር ኳስ ተጫዋቾቻችን፣ ሁለተኛው ስለ ቲክቶክ አዋርድ አለባበስ፣ ሶስተኛው ስለ ጋዜጠኛ ሶፎንያስ እነሱ ናቸው የተመለከተ ነው። ለኔ የራሴን አስተያየት ነው የምሰጥበት። ሴት እህቶቻችን በእግር ኳስ ጨዋታው ላይ በአብዛኞቻችሁ ካፕል እንደሆናችሁ ውስጥ ሚስጥራችሁ ወጥቶ እንዲሁም የምታደርጉት የመሳሳም እንትናችሁ ሁሉ እያየን ስለነበረ በእውነት በጣም ያሳፍራል። ይሄ ድርጊት መቆም አለበት። ኢትዮጵያውያኖች ይሄ ባህል የለንም። የእውነት ይሄ ባህል የለንም። የውጭውን ዓለም ሪፍሌክት እያደረጋችሁ ድሮ የሌለ አሁን የሴት ተጫዋቾች ተብሎ መጥቶ ይሄ ጉድ እያፈላችሁብን ያላችሁት። እኔ በበኩሌ እግዚአብሔር ሚስማር ቢያወርድብን ያንሰናል ነው የምለው። ያሳፍራል። ምንም ነውር ያልገባችሁ ወዴት እየሄዳችሁ እንደሆነ ያወቃችሁ አልመሰለኝም። እውነት ቤተሰብ የላችሁም? እውነት እናንተ መውለድ አትፈልጉም? ልጆች እንዲኖራችሁ አትፈልጉም? ወላጆቻችሁ አያት መሆን አይፈልጉም? እኔ እንደዛ ነው የምመነዝራችሁ ያለሁት። ወይ አላወቃችሁትም ወይ? እስቲ ንቁ፣ ግድ የላችሁ። ወደ ጸበል ሂዱ፣ መንፈሳችሁን አጣሩት፣ ግድ የላችሁ። ይሄን ማለት እፈልጋለሁኝ። እና ስፖርት ኮሚሽን እያደረክ ያለው ምርመራ ቀጥልበት፣ ውጤቱን ህዝቡ በሰፊው ይጠብቃል። የእውነት እንጠብቃለን። በመቀጠል የቲክቶክ አዋርድ ላይ የነበረው የጋጥ ወጥነት የ666ን ሪፍሌክት የሚያደርግ አለባበስ ተፈቅዶላቸው አቅራቢዎቹ አዘጋጆቹ አይተናል በሚዲያው። ይሄ ለእኔ ብቻ አይደለም፣ በመላው ዓለም ላይ ሲታይ የነበረ ታሪክ ነው። ኢትዮጵያኖች የምናውቀው ነው። እውነት ባህልና ቱሪዝም ኮሚሽን ይሄንን እውቅና ስትሰጠው በምን አይነት መልኩ ነው? አይታችሁታል? ይሄ አለባበስ የውጭዎቹን የሶዶማውያን ሪፍሌክት የሚያደርግ ለምንድን ነው በእነኝ ምንም በማያውቁ ልጆች ላይ እንዲሰሩ የተደረገው እንዲለብሱስ የተደረገው? ለምንድን ነው መጠቀሚያ የምታደርጓቸው? እናንተ ገንዘብ ልታገኙ፣ ወጣቱን ደግሞ በእንደዚህ አይነት መበከል ነው የያዛችሁት። ያሳፍራል፣ የእውነት ያሳፍራል። በምን አይነት መንገድ እውቅና እንዳገኛችሁ አላውቅም። እኔ ባለማወቄ ነው የለበስኩትና ይቅርታ አድርጉልኝ ብሎ ጫኒ ተናግሯል። ግን ቢሆንም ስለ ውጭው ዓለም አንተም ታውቃለህ ምን እንደሚደረግ። ያንን ልብስ ሲለበስ ሲሰጥ ወይም ደግሞ ቦርሳው ሲመጣ ምን ይደረግ? ቦርሳው ማች የሚያደርግ ጠፋ ሲባል ኦኬ ለባህል ይሄድ ተብለን እንደዛ አደረግን። በእንደዚህ ያልጠበቅኩትም ብልሃል። ለሌላ ጊዜ አንተም እንዳትደግመው። በቃ ኢትዮጵያ እንዲህ አይነት ነውር የምታጠራቅም አይደለችም። የክርስቲያን አገር ናት። የእውነት የክርስቲያን አገር ናት። ጸሎት ያለባት በገዳማት አባቶቻችን ቁጭ ብለው ሽምብራ እየበሉ የሚኖሩት እንደዚህ አይነቱን ጸያፍ ነገር ከገጸ ምድር እንዲያጠፋልን ስለሚፈልጉ ነው። ዛሬ ግን እኛ ተሰለጠነ ተብሎ ኢትዮጵያ የባህል የውጭውን ካልቸር ማራገፊያ ሆናለች። ተመልከቱ። ቫላንታይን ዴይ ሲዩ የኛ ባህል አይደለም። ሃሎዊን ዩ የኛ ባህል አይደለም። የሰይጣን ቀን የለንም። በውጭ ሀገር እንኳን አናከብረውም። ኢትዮጵያኖችን ጠይቁ፣ አይፈልጉትም። ሰይጣን ነው። ሰይጣንን እንዴት ታመልካለህ? ሰይጣን እንዴት ትስባለህ? ክርስቲያን የሆነች ሀገር ላይ እንዴት ነው ሰይጣን ይከበር ተብሎ የሚባልበት ምክንያት? በውጭው ሀገር ስንኖር ትምህርት ቤት እንኳን ግዳጅ ሲኖሩ ልበሱ ሲባሉ ምንድነው የሚደረገው? መልአክ አልብሰን ነው የምንልከው ልጆቻችን። ያን ያህል አንፈልግም። ያን ያህል ስፕሪቱን እንጣላለን፣ እንዋጋለን። እኛ በውጭው ዓለም ያለነው ዋጋ እየከፈልን ስንከራከር እንዴት ነው ኢትዮጵያ ውስጥ ይሄ ጋጥ ወጥ የሆነ ባህል ሀገራችን ላይ በሰፊው ሊከበር የቻለበት? የገባበትስ መንፈስ ምንድን ነው? መቼ ነው የሚቆመውስ? ባህልና ቱሪዝም ኮሚሽን ይሄንን ነገር አሰስ አድርጋችሁ ልታስቆሙ ይገባል። የእውነት
በቃ ከኛ ከኢትዮጵያውያኖች ጋር አይሄድም። ከክርስቲያኖች ሃይማኖት ያለባት ሀገር ሙስሊሙ ክርስቲያኑ የራሱ የሆነ አምላክ በሚመለክበት ሀገር ሰይጣን አምጥተው ሲያከብሩ ኖ የሚል ህዝብ መኖር አለበት። በመቀጠል በጋዜጠኛ ሶፎንያስ ላይ የሰማሁት መረጃ በእውነት አዝኛለሁ። እውነት ስንት እህቶቻችንና ወንድሞቻችን በእንደዚህ ሁኔታ ውስጥ ነው ያሉት? የእውነት ልጁ በመረጃ ስላቀረበው ነው። ይሄኔ ስንት አለ ስር የሰደደ ወዶ አይደለምና ወይም ደግሞ በፈቃደኝነቱም እንኳ ቢሆን ልንጸልይለት ይገባል። ይሄ ሰይጣን መንፈስ ነው። የሰይጣን መንፈስ ነው፣ ልናስቆመው ይገባል። በስሩ ብዙዎች እንዳሉ ነው ይሄ የሚረዳው። እባካችሁ ኢትዮጵያኖች ተግተን ጸልየን አገራችንን ከዚህ ጉድ እናውጣት። ለሚወለዱ ላሉ ልጆች በዛ ኤጅ ላይ ላሉ ልጆች የእንደዚህ አይነት ነገር በቃ እየተስፋፋ ነው የሚሄደው። አሁን በቅርብ ራሱ አይታችኋል። አዶኒ በቃኝ ብሎ ሲነሳ እነዛ በስሩ የፈላቸው ሰዎች የሚስቁለት ህፃናቶችን ሰብስቦ ያስዘፍን ነበር። ያንን ብልግና ካልቸር እያጋባ ይሄ ማለት ቀጭ የለም ህግ የለም እንደማለት ነው የተረዳሁት። የሚያስቆመው አካል ሊኖር ይገባል። ቅጣት ሊኖር ይገባል። አንድም ልጅ ራቁቱን እየሄደ በየመንደሩ የሰግጥ አይነት እንትን ካራክተር ለመፍጠር እብድነኝ አይነት አልሰማም እያለ አይታችኋል። ብዙዎች ይስቁለታል። ስንት ሰው አለ እብድ የሚፈራ? ስንት ሰው አለ ደርቆ ሊቀር የሚችል? እዚህም ልጅ ላይ የማስቆም ዘመቻ ሊደረግበት ይገባል ማለት እፈልጋለሁ። ቤተሰቦች በእውነት አገራችን ወዴት እየሄደች እንደሆነ የሚያሰጋ ነው። መጥፎ መጥፎ ነገር ያለ መንፈስ እንዳለ ኮፒው እየገባብን ያለውና ማንም ፈርቼ የሚል ትውልድ እየመጣ ስለሆነ በጊዜ ነው ልንል ይገባል። ወላጆችም ካላችሁ ትኖራላችሁ። የዚህ ራቁትን የሚሄደው ልጆች በእውነት አላችሁ፣ ትኖራላችሁ። ነገ ችግር ሳይመጣበት በፊት ብታስቆሙ ጥሩ ነው ለልጆች። ያው እሱ ራቁትን ሆኖ ትንሽ ልጅም አስከትሎ ራቁት እያስደረገ እያስኬደ ነው። ይሄ ምንን ያሳያል? ገሳጭ ቤተሰብ አለመኖሩን ነው እያየሁ ያለሁት። እባካችሁ እንተባበርና የምታውቁት ጎረቤቶች ካላችሁ ልጆቻችን ሊበላሹ ስለሆነ አስቁሙት ማለት እፈልጋለሁ። በተረፈ ማናችሁም እናትም ሆናችሁ አባት ልጆቻችሁን ከእንደነዚህ አይነት ልጆች ጠብቁ፣ ልትጠብቁ ይገባል። ዛሬ በየቦታው እየተደፈረ አይታችኋል። በቴሌቪዥን ልጄ ተደፍሮብኝ ነው ብላ ስታለቅስ የነበረች እናት መውጣትና መናገር አቅቷት። ያ ነገር እንዳይደርስ ልጆቻችሁን ጠብቃችሁ መጠበቅ ይገባችኋል። እባካችሁ ንቁ፣ ወላጆች ንቁ፣ ኢትዮጵያ ውስጥ ያላችሁ ሰዎች ንቁ። ከኛ ባህል ውጭ የሆነ ነገር ሲመጣ ኖ ይሄ ለኛ አይመጥነንም፣ አይገባንም። አገራችን የሰላም ሀገር የፍቅር ሀገር እንድትሆን ነው እንጂ የምንፈልገው የሰይጣንና የውጭው ሀገር የዝሙት መንፈስ ማስተናገጃ እንድትሆን አንፈልግም ማለት ይገባናል። ቤተሰቦች እኔ በበኩሌ የተሰማኝን ሳልናገር ማለፍ ስለፈለኩ ነው። ስላዳመጣችሁኝ አመሰግናለሁ። እግዚአብሔር አምላክ ኢትዮጵያንና ሕዝቦቿን ይባርክልን። መልካም ጊዜ